ይገርማችኋል በጣም ከሚያቃችሁ በጣም ከለመዳችሁት በጣም ከምታቁት ሰው ሊለያችሁ እግዚአብሔር ሲፈልግ ያንን ነገር የሚያመጣው እግዚአብሔር በፈተና ነው። እንለያይ ይሆናል ብላችሁ ያልገመታችኋቸው በጣም የተሳሰራው ሰዎችን የሚለይ ነው ፈተና። አንዳንዶቻችሁም ብጠይቃችሁ ከትላንት ጓደኞቻችሁ የተለያያችሁት በቻሌንጆቻችሁ ነው። በቻሌንጆቻችሁ ነው። ልክ ፈተና ሲደርስባችሁ አይተው እንዳላየ ሲሆኑ፣ ሰምተው እንዳልሰማ ሲሆኑ፣ ሊረዷችሁ አቅም እያላቸው አቅም እንደሌላቸው እጃቸውን ሲሰበስቡ የዛን ጊዜ እግዚአብሔር አምላካችሁ መቁረጥ ካቃታችሁ በዛ ጉዳይ ላይ ቁርጥ እንዲልላችሁ መለየት ካቃታችሁ ከዛ ነገር እንድትለዩ እንግዲያውስ እንደዚህ ነግራችኋለሁ። ከፈተናችሁ በኋላ በሚገርም ውጤት በሚገርም ስብዕና ስትገለጡ ክብራችሁን ከሰው እጅ ሳይሆን ከአባታችሁ እጅ ትቀበላላችሁ። ከሰው እጅ አይደለም የምትቀበሉት። ከጎረቤት ከጓደኛ ከሰፈር ሰው እጅ አትቀበሉ። በዛ መከራ በዛ ንዳድ ውስጥ በዛ ጥያቄ ውስጥ በዛ ረሃብና እንግልት ውስጥ እግዚአብሔር አምላካችሁ ጋር ተጣብቃችሁ ያለፋችሁበትን ሕይወት አክሊላችሁን ከሰው እጅ ሳይሆን ከእግዚአብሔር እጅ ትቀበላላችሁ።